ሰላም ቤተሰብ፣ ዛሬ በአዲስ ቪዲዮ ተመልሰን መጥተናል። ሳብስክራይብ ያደረጋችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግም ቪዲዮን ጀምሩት። ዛሬ የምንመለከተው የጉግል ክሮም ብራውዘራችሁን እንዴት መቆለፍ እንደምንችሉ ሙሉ ስቴፑን እንመለከታለን። እስካሁን ሳብስክራይብ ያደረጋችሁ ሳብስክራይብ በማድረግ ቪዲዮን ጀምሩት። አንድ ሰው ላፕቶፓችሁን ወይንም ዴስክቶፓችሁን ራሳችሁ ሰታችሁት ወይንም እናንተ ሳታውቁ የሚጠቀምባችሁ ከሆነ የእናንተን የጉግል ክሮም ብራውዘራችሁን ከፍቶ የተለያዩ የሶሻል ሚዲያ ፓስወርዶችን ክሮም ባይ ዲፎልት ብዙ ጊዜ ሴቭ የሚያደርገውን ማወቅ ይችላል። ሌላው ደግሞ የተጠቀማችሁትን ድረገጾች ታሪክ ሁሉንም ነገር ማየት ይችላል። ዛሬ የተለየ አስከፊ ነገር ከመደረጉ በፊት የጉግል ክሮም ብራውዘራችን እንዴት መቆለፍ እንደምንችል ሙሉ ስቴፑን እንመለከታለን። በመጀመሪያ በቀላሉ ቴሌግራም ቻናሌ ላይ በመግባት ያስቀመጥኩላችሁን ሊንክ በክሮም ብራውዘራችሁ ትከፍቱታላችሁ። የቴሌግራም ቻናሌን ከፈለጋችሁ ዲስክሪፕሽን ላይ ወይንም እዚህ ጋር ሊንኩን አስቀምጥላችኋለሁ። በመጀመሪያ ክሮም እንከፍታለን። ከዛ የምንፈልገውን የክሮም ፕሮፋይል እንከፍታለን። ከዛ እዚህ ጋር ክሮም ዌብ ስቶር በማለት ሰርች እናደርጋለን። እዚህ ጋር የሚመጣልን ክሮም ዌብ ስቶር የሚለውን እንከፍታለን። እዚህ ሰርች ባር ላይ ብራውዘር ሎከር ብለን ሰርች እናደርጋለን። እዚህ ጋር መጀመሪያ የሚመጣልን ብራውዘር ሎክ ወይንም ሎክ ዩር ብራውዘር የሚለውን እናያለን። እሱን እናወርዳለን። እዚህ ጋር አርቱ ክሮም የሚል አለ። እሱን አርቱ ክሮም የሚለውን እነካለን። እዚህ ጋር አርቱ ኤክስቴንሽን የሚል አለ። እሱን አርቱ ኤክስቴንሽን እንላለን። እንጠብቃለን ትንሽ። እዚህ ጋር እንደምትመለከቱት አውርዶልናል። ካወረደልን በኋላ እንደዚህ ይመጣልናል። እዚህ ጋር አክቲቬት ነው የምትላለች ፖፕ አፕ አድርጋስ በምትመጣበት ሰዓት እሷን አክቲቬት ነው የሚለውን እነካለን። ከዛ ስታርት ነው የሚል አለ። እሱን በምንነካበት ሰዓት እዚህ ጋር እንድንሞላለን ወይም ክሬት እንድናደርግ ይጠይቀናል። እዚህ ጋር ዋሊያ እንላለን ስሙን። እዚህ ጋር የምትፈልጉትን ስም ማድረግ ትችላላችሁ። ከዛ ኢሜይል እንታስገቡ ይጠይቃችኋል። ከዛ እዚህ ጋር የምትፈልጉትን ፓስወርድ ማትረሱትን ማድረግ አለባችሁ። ከዛ አሁንም እዚህ ጋር ራሱን ፓስወርድ ደግማችሁ ታስገባላችሁ። ከዛ ሬጂስተር ትላላችሁ። እዚህ ጋር ብትፈልጉ ሬት መስጠት ትችላላችሁ። ነገር ግን አሁን እናልፈዋለን። እዚህ ጋር ኢሜይሎቹን ቬሪፋይ እንድታደርጉ ይጠይቃችኋል። ነገር ግን አሁንም ኢሜይሉን እናልፈዋለን። እናንተ ግን ቬሪፋይ ማድረጋችሁ እንዳትረሱ። ሌተር የሚለውን እነካለን። እንደምትመለከቱት ጨርሰናል ማለት ነው። ከዚህ በኋላ ዘግተነው እንወጣለን። ድጋሚ ወደ ክሮም በምንገባበት ሰዓት የዘጋነውን ፕሮፋይል ስነካ ፓስወርድ ይጠይቀናል። እዚህ ጋር ፓስወርዱን በምናስገባበት ሰዓት ይከፍትልናል ማለት ነው። እንደዚህ በቀላሉ መጠቀም ትችላላችሁ። ሁለተኛው ስቴፕ ደግሞ አሁንም የምንፈልገውን ፕሮፋይል እንነካለን። እዚህ ጋር አሁንም ክሮም ዌብ ስቶር በማለት ሰርች እናደርጋለን። እዚህ ስር እንገባለን። አሁንም ክሮም ዌብ ስቶር የሚለው ስር እዚህ ኤክስቴንሽን ሰርች ማድረጊያው ላይ አሁንም ብራውዘር ሎከር በማለት ሰርች እናደርጋለን። ከዛ እዚህ ጋር የምትፈልጉትን አሁንም ማግኘት ትችላላችሁ። ይሄኛው ሁለተኛው ስቴፕ ነው እና እችኛዋን ሴት ፓስወርድ ዩር ብራውዘር የሚለውን እነካለን። ከዛ አድ እናደርጋለን። ከዛ አድ ቱ ኤክስቴንሽን የሚል አለ። አድ እናደርጋለን ኤክስቴንሽን ላይ። እዚህ ጋር እንደምትመለከቱት ፓስወርድ እንድናስገባ ይጠይቀናል። አሁንም ፓስወርድ እናስገባለን። ማትረሱትን ፓስወርድ መሆን አለበት። አሁንም ፓስወርድ ይጠይቀናል። ፓስወርድ እናስገባለን። ከዛ ሴቭ እንለዋለን። ድጋሚ ውስጥ በምንገባበት ሰዓት ፓስወርድ ይጠይቀናል ማለት ነው። ያንን ፓስወርድ በምናስገባበት ሰዓት ኢንተር ስንለው ውስጥ ያስገባናል። ይሄ ነገር አጋጣሚ በስተት ሳታውቁት ከጠፋባችሁ ወይንም ፓስወርዱን ከረሳችሁ ያንን ክሮም አንኢንስቶል ወይንም እዚች ጋር ፕሮፋይል አይከኗ ላይ 3 ነጥብ አለች። እሷን በመንካት ድሌት ትላላችሁ። ድሌት በማድረግ ድጋሚ አድ አካውንት የሚለው ላይ እዚህ ጋር ሳይን ኢን ኦፕሽን አለ። እሱን ታስገባላችሁ። ኢሜይላችሁን ስታስገቡ ኢሜይላችሁን እንድታስገቡ ይጠይቃችኋል። ኢሜይላችሁን ታስገባላችሁ። የቀድሞ የምትጠቀሙትን ኢሜይል ስታስገቡ
እንደምትመለከቱት ምንም ሳይጠይቃችሁ ፓስወርዱን ምንም ሳይጠይቃችሁ ያስገባችኋል ማለት ነው። አጋጣሚ ፓስወርዱን ከረሳችሁ እንደዚህ ገብታችሁ ማስተካከል ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።